እኮ እሷ አልተቀምጦ እየሞከረች ነበር። አይ አይደል ወንድሜ፣ እኔ እስካሁን ድረስ አንተን ለመጠበቅ ነበር ስሞክር የነበረው። እና የምትጠብቂኝ ሰውን በማግለልና በማሸማቀቅ ነው? ቆይ እንዴት ነው የሰው መውደቅ የሚያስደስትሽ? እጭ አሁንስ አበዛኸው። ቆይ እንዴት እውነቱን እየነገርኩ ለሷ ትከራከራለህ? ምንም ትሁን ሁለተኛ ስለ እሷ ስታወሪ እንዳልሰማ። አንቺ ምንም የማሸማቀቁ መብት የለሽም። ኧረ ነው የራስ ጉዳይ። እሺ ስፈልግ አዝራዙር። እንዴት እስከ ዛሬ ልንዋጋ አልቻልኩም? አይሆንም አምላኬ። አሁን ምንድን ነው የማደርገው? ንቀት ነው ስትነገር ማትሰማው? ንቀት አይደለም ግን የግድ መነጋገር አለብን። ግን እሱ አልፈለገችም። እሺ በቃ እንነጋገር። ወንድም የመጣው ኑኑ ከእሱ ጋር እንዳላይሽ ብዬሽ ነበር። አዎ ግን በቃ አናግሬው እመጣለሁ፣ አልቆይም። ግን ከዚህ በላይ እሱ መጠበቅ ስለማልችል ነግሬዋለሁ። የኑኑን መታመም ነው የነገርሽው? አዎ እውነቱን ካላወቀ መቼም አይርቃትም። ጭራሽ እኮ እየቀረባት ነው። ወይኔ አምላኬ! ቆይ እንዳትናገሪ ብዬ ስንቴ ነው ደጋግሜ የነገርኩሽ? ቆይ ምን ማለት ነው? እንዴት ትናገሪያለሽ? በቃ እኔ ከዚህ በላይ እሱ መጠበቅ አልቻልኩም። መናገር ነበረብኝ። ልጅቷ እኮ እንዴት እንደተጠበቀችበት። አንቺን ብሎ ጠባቂ አልቀረብሽም። አሁን ከክፍል የለቀሽ ውጪ። ይኸውልሽ ነገ በጠዋት ክላስ ትሄጃለሽ። አሁኑኑ ተዘጋጂ። እንዴ ነገ ማለት ምንም ሳልዘጋጅ ነው የምገባው? ከዚህ በላይ ከቆየሽ ብትዘጋጅ ምንም ጥቅም የለውም። እሺ ያዝሽው ጭራሽ ይጠፋብሻል። ጥሩ። ለምንድን ነው እንደዚህ ያደረገችው? ይሄ እኮ ያኔ የግሌ ሚስጥር ነው። ቆይ ከኔ ጋር ያለባት ችግር ምንድን ነው? ለእኔ መናገሩ ይሄን ያክል አናዶሽ ነው? አዎ ማንም ሰው ማወቅ የለበትም። ለምሽ መጋራት ፈልጋለሁ። አንቺን የሚቀርብሽ ለመጥፎ ነገር ደግሞ አልነበረ። አንተ እኮ ብዙ እድል አለ። ብዙ ሰዎች ይፈልጓል። ከኔ ጋር መሆን አይደለም መታየት የለብህም። ተይ ኑኑ፣ ብዙ ሰው ላውቅ እችላለሁ። የተሻለ ነገር ሊኖረኝ ይችላል። ግን እግሬም ጭንቅላቴም ወደ አንቺ ነው የሚያመራኝ። እንዴት ባስረዳሽ ነው የሚገባሽ? አታስረዳኝ። የማይሆን ነገር አይሆንም። የኔ አበባ፣ አንቺ እኮ ሰላሜ ነሽ። እንደ አንቺ አይነት ሴት አጋጥሞኝ አያውቅም። ወደፊትም አትመጣም። አለ አይደል የሆነ የሁል ጊዜ ምኞቴ ነገር ይገባዋል። በዛ ላይ እኔ በቃ አንድ ፈጣሪ ፈርዶብኛል። ቤሉል የኑንያትን መመረዝና ሁሉንም ነገር አወቀ። ታዲያ ካወቀ በኋላ ነገሮችን መስመር ለመያዝ እየሞከረ ነው። ግን ደግሞ ቤሉልና አዶናይ አሁን ከባድ ጸብ ሊፈጠር ይችላል። ሉሊት ነገሩ የታወቀባት መስሏት ፈርታለች እና የቴዲን እርዳታም እንደጠየቀች ነበር። አሁን ግን ቤሉል የሉሊትን ወይም ደግሞ የእናቱን ክፋት ስላወቀ ምንም ነገር ሊሰማት አልፈለገም እና አማዬ አክብሬሻለሁ፣ ከዚህ በኋላ ግን በመንገዴ ከቆምሽ ምንም ነገር አላከብርሽም፣ አርፈሽ ተቀመጭ ብሎ አስጠነቀቃት። ሄለንም ይህን ነገር በሰማች ጊዜ ብደነግጥም ግን ደግሞ ኑንያትን ሆስፒታል ወስዶ ካስመረመራት እውነቷ ውስጥ ሊወጣ ስለሆነ አንድ ነገር መፍጠር እንዳለባት አሰበች። እሱንም ቴዲ ነው መላው መፍጠር ያለበት ብላ ወደ ቴዲ ደውላለት እንዲያግታቸው ተናግራለች። መሲህ ቴዲን ለማግኘት ወስና ተቤት ወጥታለች። ታዲያ መሲህ ከቴዲ ጋር መሆን የፈለገችው ሉሊትን ለማሸነፍ እና ሉሊትን ለመጣል እንደሆነም ተናግራለች። ግን ደግሞ ቴዲ የሉሊት ሚስጥረኛ ስለሆነ በፍጹም ከእሷ ጋር እንደሚሰራ አላመነችውም። ታዱ ታይ መሲ፣ ይሄ ነገር ይቅርብሽ፣ እኔ ላንቺ በጣም ፈርቻለሁኝ። ይሄ ነገር ቢቀርብሽ ይሻላል፣ ምክንያቱም ሁለቱም አንድ አይነት ሰዎች ናቸው። ቴዲም ሆነ ሄለን አንቺን አይጠቅሙሽም ብላ አስጠንቅቃት ነበር። መሲ ግን ቤተሰቦችን ለመጠበቅ ስል ግዴታ ከነሱ ጎን መሆን አለብኝ ብላ አስባለች። ታዲያ ይህን ነገር እንዴት ማድረግ እንዳለባት ባታውቅም ግን ደግሞ ቴዲን ማውራት እንደፈለገች ግልጽ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀምሩት።
ኑንያት ሁሉንም ካወቀ በኋላ ቤሊል ለማስረዳት ሞክራለች። ቤሊልም እንዴት ተፈጠረ? ይሄ ነገር የቅርብ ጊዜ ነው ወይስ የሩቅ ጊዜ ነው ብሎም ጠይቋት ነበር። ኑንያትም ያልተፈጠረውን በሙሉ የቅርብ ጊዜ እንደሆነና ምንም አይነት ህመም እንዳልተሰማት መድኃኒቱንም እንዳቆመች እንዲሁም ደግሞ መሞት እንደምትፈልግ ነገረችው። ቤሉል ይህን ነገር መስማት ቢከብደውም እየመረረው ሰምቶታል። ከዚህ በኋላ ግን ደግመሽ ይህን ነገር እንዳታስቢው ማሰብ ቀርቶስ ድጋሜ በአእምሮሽ ውስጥ እንዳታረጊ ብሎ አስጠንቅቋታል። ኑንያት ግን ከዚህ በኋላ ምንም ማድረግ የለብኝም የምፈልገው አንድና አንድ ሞት ነው ብላ በድጋሚ ስትነግረው ቤሉልን አናዶታል። ኑንያትም ምን ማድረግ እንዳለባት አታውቅም። ነገሩ ሚስጥር አድርጋ ለመቆየት ታስባለች። ሉሊትም ያንን ነገር ሚስጥር አድርጋ እንደምትጠብቅ ነበረ። አሁን ግን ሁሉ ነገር ተበላሽቷል። ታዲያ ሄለን ይህን ነገር ሚስጥርን ሆኖ እንዲቆይ ብትፈልግም ነገሮች በሙሉ ሄለንን የሚጥሉ እንደሆኑ ተረድታለች። ሄለን ህፃናቶቹን ለምን እንደምትረዳና መቼ እንደጀመረች ማወቅ ፈልጓል። አዶናይ ይህን ነገር ለማስረዳት ሙከራ ላይ ነበረች። ግን ደግሞ በሌላ በኩል መኮን ለማስፈራራትና ለማስጠንቀቅ ድጋሚ ለሰው እንዳያወራ እንዳይናገር አስጠንቅቀዋለች። መኮም እንዴ ብዬ ነው ለልጁ የነገርኩትን ድጋሚ ቃሌን አጥፌ ምንም የተፈጠረ ነገር የለም ብሎ እያሰበበት ነው። እናም እዛ ገጠር አካባቢ ሄዳ ተስፋ የሰጠቻቸው ሰዎች እየጠበቋት እንደሆነና እንደሚፈልጓትም ነግሯታል። እሱን እኔ ያስተካክላለሁ፣ አንተ ብቻ ፈንዘግተህ ተቀመጥ፣ እኔ አሁን ላይ ብዙ ችግሮች እያስተናገርኩ ነው። ስለዚህ እባክህን በደንብ እናወራለን። ለአሁኑ ግን እንዳልተናገርክና ምንም እንዳልተፈጠረ ቃልህን አጥፈህ ተቀመጥ ብለዋለች። መኮም ይሄ ነገር በጣም አሳስቧታል። እንዴት ነው የተናገርኩትን ነገር ድጋሚ ማጥፈው ቢልም ግን ደግሞ ለማስባበል ሞክሮ ነበረ። ታዱ በተደጋጋሚ መሲን እባክሽን ከነዚህ ሰዎች ራቂ እያለች ታስጠነቅቃታለች። መሲ ግን ከሄለን ጎን ሆና መስራት እንዳለባትና ቴዲን ሆነ ሄለንን ከጎናቸው ሆና ምን እንደሚሰሩና እንዴት እንደሆነ ማወቅ ፈልጋለች። እናንም ቴዲን አግኝታ ለማውራት ወስናለች። ቴዲን ካወራችው በኋላ ግን ሄለንን እንደሚጥሏትና ከመጥፎ ስራዋ እንደሚያስጥሏት ተናግሯል። ቴዲ ከመሲ ጎን እንጂ ከዚህ በኋላ ከሄለን ጎን እንደማይሆንም ደጋግሞ ነግሯታል። መሲ ግን ልታምነው አልቻለችም። እስከዛሬ አይንን እያይሽ ወሽተኸኛል፣ ብዙ ጊዜ ተጠቅማችሁብኛል፣ ከዚህ በኋላ ግን ማንም ሰው ሊጠቀምብኝ አይችልም እያለች ነበረ። ኑንያት ከአሁን በኋላ ከአዶናይ ጋር መሆኗን ትታ ከቤሉል ጋር እንደምትቀጥል ግልጽ ነው። ምክንያቱም እያንዳንዱ እውነታ ለቤሉል አስረድተዋለች። ቤሉልም ለምንድን ነው እስከዛሬ ዝም ያልሽው? ለምን አልተናገርሽም? ቢሎ ቢናደድም እንኳን አሁን ከዚህ በኋላ የቀረውን ነገር እሱ እንደሚያስተካክለው ነው እና ከዚህ በኋላ ከእሷ ጎን እንደማይረቅ ሰው በሚያስፈልግ ሰዓት እንዴት ሰው አልፈልግም ብለሽ እምቢ እንዳልሽኝ ባላውቅም ከዚህ በኋላ ምንም ብትይኝ ከአንቺ ጎን ነው መሆነው። ደግሞም ይህን ነገር በጣም ከባድ ችግር እንደሆነ እያወቅሽ ለምን ዝም አልሽ ብሎ ቢነግራትም አይ ዝም ማለት እንዳለብኝ አውቀ ነበረ፣ ለዛም ነው። ስለዚህ ይህን ሚስጥር ግን ለቤተሰቦቼ ማሳወቅ የለብህም ብላ ለቤሉል አስጠንቅቀዋለች። ቤሉልም ቤተሰቦቿ የሚያውቁ መስሎት ነበር፣ ግን ደግሞ እንደማያውቁ ነገረችው። እንዴት ይህን ነገር ሚስጥር አድርገሽ መዛ ያስቻልሽ? ደሞስ ብቻሽን ለምንድን ነው እንደዚህ የምትታገዩ? ለምን ሚስጥር ማድረግ ፈለግሽ ብሎም ጠይቋት ነበር። ቤተሰቦቿ በሷ ምክንያት እንዲያዝኑ እናቷም ቢሆን እንድታዝን ሆነ በሷ ምክንያት እንድትከፋ ስላልፈለገች ብቻ ነበረ። ታዲያ ቤሉል ከዚህ በኋላ ብቸኛሽ መሆን የለብሽም እኔ ያለውሽ ብሎ አብሽር ብሏታል። ቴዲስ በአሁኑ ሄለንን ያግዛታል ወይስ አያግዛትም? ሄለን ቴዲ ጋር ደውላ ቤሉልንና ኑንያትን እንዲታገቱ ለጊዜው ይሄን መላ እንደመጣላት ነግረዋለች። እሱም ለምንድን ነው ልጆቹን ማታያቸው? ቆይ ከነሱ ምንድን ነው የምትፈልጊው? እኔ ምንም ማድረጋቸውን አልችልም፣ ምንም አድርግ እንዳትይኝ ብሏት ነበር። በስተመጨረሻም ግን ሄለን አሳምነዋለች። ቴዲም ሊያግታቸው በስልክ ተስማምቷል። ግን ደግሞ መሲን ቀጥሯታል። መሲን የቀጠራ ቦታ ላይ ቆማ እየጠበቀችው ነው እና ቴዲ ኑንያትንና ቤሉልን ካገታቸው ነገሮች ይበላሻሉ። ምክንያቱም የኑንያት እውነት ተደብቆ ይቀራል ማለት ነው። አሁንም ቢሆን ቴዲ አንቺን አላግዝሽም፣ ከዚህ በኋላ ከአንቺ ጎን ልቆም አልችልም፣ አንቺ በጣም ሴረኛና ሰይጣን ሰው ነሽ እያላት ነበረ። ግን አሁንም ቢሆን ከሷ ጎን ነው።
ቤሉልንና ኑንያትን ሊያግዛት ሙከራ አድርጓል። መኮስ ቤሉልን ሊክደው ወይስ ቃሉን ሊያጥፍ ነው ወይስ እንዴት ይሆናል? በአሁኑ ሉሊት አስጠንቅቀዋለች። ቃሉን ሊያጥፍም እንዲስማማ አድርገዋለች። ይሄ ነገር ቃሉን አጥፎ እሱ ከእሷ ጋር ከተስማማ በጣም ከባድ ነው የሚሆነው። ነገሮች ተደባብቀው ይቀራሉ። ሄለንም ሚስጥሯን በጎዮ አርጋ ትቀጥላለች ማለት ነው። ያ ማለት ህፃናቶቹንም እሷ እንደፈለገች ታደርጋለች። ስለዚህ ቤሉልና አዶናይም የሄለንን ሚስጥር ሊያውቁበትም ሆነ ሊደርሱበት አይችልም። ግን ደግሞ አንድ ነገር አለ። ናሆም ስለ ሄለን እያንዳንዷ ነገር እንዲሁም ደግሞ ስለ ቴዲ እያንዳንዱ ነገር ያውቃል። ናሆም እስካሁን ድረስ የታገሳትና እስካሁን ድረስ ዝም ያላት አውቆ እንደሆነ ራሷ በራሷ አስባ ቤቱን ለቃ ትወጣለች ብሎ አስቦ ነበር። ይህንንም ደጋግሞ እየነገራት ነው። ስለዚህ የሄለንን ሴረኝነት ስለሚያውቅ ምናልባት ናሆም እውነታውን ካወጣላት እንጂ ሌላው ሰው እንዲደርስበት እያደረገች አይደለም። ነገሮችን እየደባበቀችና እየደባበሰች ማኖር ነው የምትፈልገው። ታዱ መኮን ስላፈቀረችው በተደጋጋሚ እንዳፈቀረችው የሚያሳይ ምልክቶች እየሰጠችው ነበር። ግን መኮ ኩራተኛና ጥጋበኛ ነገር ስለሆነ ቦታም ሊሰጣት አልቻለም። መሲን ደውይ እያለች ስትጨቀጭቃት ነበር። መሲም ልትደውል ስትል ቆይ ትንሽ እያለች ነገሩን ካዘገየችው በኋላ ግን መኮ መጥቶ እታች ነበር የተቀመጠ። እናም ታዲያ ደውይና በእናትሽ ድምፁን ልስማው ብላ ነበረ። እሷም ተስማምታ ስልኩን ስትደውል እታች እንደሆነ እና ነይታች ነኝ ሲላት በጣም ነበር የተወዛገቡት። ታዱም እየሮጠች ወደ ታች ስትሄድ መኮ ቁጭ ብሎ ነበረ እና ነገሮችን ለማስመሰል ሞክራለች። ግን ደግሞ እሱ የሚረዳ አይነት ሰው አይደለም። በስተመጨረሻም ታዱ ለማስቀናት ብላ ስልክ ደውላ ከሌላ ወንድ ጋር እየተጀናጀነች እንደሆነ አስመስላለች። መኮ ምንም አልመሰለውም። ነገሩን በሙሉ እያያት ይች ልጅ ግን ምን አስባ ነው እያለ በውስጡ እየታዘባት ነበር። መሲም ነገሩ ግራ ቢገባት እች ልጅ እውነቷን ነው ወይስ ውሸቷን ነው ስልክ የምታወራው? እንዴት አይነቷ ውርደት አምናት እያለች ነበር። በስተመጨረሻም ስልኩን አልዘጋ ብላ ወሬዋን ስትቀጥል መሲ ዛሬማ ውርደትሽን ታየዋለሁኝ፣ እስኪ ቆይ ስልክሽ ልሞክር ብላ ስልኳን በድብቅ ስደውልላት ስልኩ በባዶ እንደሆነ የምታወራው ገብቷታል። እናም ስልኳ ጆሮ ላይ ሲጮህ በጣም ነበር የደነገጠችው። በጣም ተወዛገበች። እናም ተቋረጠ። ግን በዚህ ፍጥነት መልሶ ደወለልኝ ብላ ልታስመስል ሞክራለች። መኮም እኔ ደክሞኛል ወደ ላይ መሄድ አለብኝ ብሎ ትቷቸው ሄዷል። መሲና ታዱ አንቺ ግን ምን አይነት ውርደታም ነሽ? እንዴት ይህን ያህል ሰዓት ሙሉ ባዶ ስልክ ላይ ታወሪያለች ብላት ነበር። አንቺ ብሎ ጓደኛ ብላ ታዱ መሲን ተናዳባታለች። እንዴት ታዋርጅኛለሽ? አንቺ እኮ ጓደኛ ሳትሆኚ ጠላቴ ነው የምትመስኝ እያለቻትም ነበር። መሲም ነገሩ ግራ ስለገባኝና እውነቷን ነው ውሸቷን ነው የሚለውን ለማጣራት ስለሞከርኩ ነው እንደዚያ ያደረግኩት ብላ ነበር። እናም የኑንያት ጉዳይ አሁንም ቢሆን አሳሳቢ ነው። ኑንያት ምክንያት ሁሉም ሰው እየተፋጀ ነው፣ ሄለንን ጨምሮ። እናም ቤሉልና አዶናይ በኑንያት ምክንያት የተፈጠረው በጣም ከባድ ችግር ነው። ተጣልተውም ነበር፣ ሊተናነቁም ነበር። ከዚህ በኋላ በኑንያትን ይዘህ የመውጣት የመግባት መብት የለህም ብሎ አዶናይ ቤሉል አስጠነቀቀው። ቤሉልም አንተ አይመለከትህም ብዙም ማታውቀው ነገር አለ ብሎታል። እና በዚህ መሀል ኑንያት ለመገላገል ብትሞክርም ቤቱ ውስጥ ጠብ ሲፈጠር ሄለን በድንገት መታለች። ሄለንም ቤሉል አርፈ ተቀመጥ፣ ደሞ አንተ ከመቼ ወዲህ ነው ሴት ይዘህ ወደዛ ወደዚህ የምትለው? አንተ እኮ ጮኛለህ ብላ ልታሳፍረውና ልታሳቅቀው ሞክራ ነበር። ቤሉል ግን እትዬ አንቺ ሴትዮ ግን ተይኝ ብዬሻለሁ ነበር ያላት። በአሁኑ እማየም ቀርቷል። እስከ ዛሬ በጣም የሚያከብራትና እናቴ የሚለው የሚያቆላምጦ የሚጠራትን እናቱን ዛሬ ግን ሊያከብራት ሆነ በስርዓቱ ሊጠራት አልፈለገም። እናም የእሷ ሴትዮ ሚስጥር እየወጣ ነው ያለ። ከዚህ በፊት ከቴዲ ጋር ውጭ ላይ ተገናኝታ ባየው ሰዓት በጣም እንዳዘነባትና ለገንዘብ ብላ እዛ ቤት እንዳለች ተረድቷል። እና አሁንም ከህይወቴ ውጪ ብሏታል። እስከ ዛሬ ቶማስ ስለሌለ በአሁኑ እንተም እኔን እየናቀኝና የኔን ቃላት አለመስማት እየሰየኝ ነው ብላ አሳቃው ነበረ። እሱ ግን እንደዛ እንዳልሆነ ደጋግሞ ነግሯታል። ግን አሁንም ቢሆን ሄለን ከሱ ህይወት መውጣት አልቻለችም። የማያውቃትን ልጅ ፍቅረኛ ናት ብላ ልታሳቅቀው በሷ እየሞከረች ነው። ግን እሱ አልሰማትም። ኑንያትን ይዣት እሄዳለሁ፣ ማንም ሰው አይመለከተውም፣ አንቺም ምረፊ አንተም ምረፍ ብሎ ቤሉል ኑንያትን ይዞ ለመሄድ ወስኗል። ታዲያ በዛን ሰዓት ነበር ሄለን
ለቴዲ ደውላ እንዲታገቱ ያዘዘችው። ቴዲም አሁንም ቢሆን የሄለን ተባባሪ መሆኑ አልቀረም። አሁንም እስከ ዛሬ ከአንቺ ህይወት ላይ አስወጭኝ ብሏት ነበር፣ ግን አሁንም እያገዛት ነው።